ውጭ ሀገር የምትኖሩ ሰዎች ላይክ ወደ ኢትዮጵያ የምትመጡበት ሰዓት አሁን ነው ባይዘወይ እውነቴን ነው የምላችሁ ለምን ብላችሁ ጠይቆኝ አንደኛ ነገር ያዶናይ ህይወት ካናዳ ያለና ያዶናይ ህይወት አሁን ያለው አንደኛ በግልጽና በተግባር ያያችሁት ነው ምንም የሚወራ ነገር አይደለም እና ብዙ ዲያስፖራዎች ዲሴምበር መጥተው ነበር የወዘ ዲያስፖራ ሲዝን አይደለ ወደ አዲስ አበባ ሲመጡ እያንዳንዱ ዲያስፖራዎች ሲናገሩ የሰማሁት ምን እንደሆነ ታውቃላችሁ ላይክ ለምንድነው ውጭ ሀገር ያለሁት ሲሪየስሊ ለምንድነው ውጭ ሀገር ያለሁት ብለው ራሳቸው ይጠይቃሉ በጣም ብዙ ጓደኞቼም ከአሜሪካ የመጡ አሉ ለመመለስ ወስነው ግን ደግሞ አሁን በቃ አዲስ አበባ ነው የምቆየው ብለው ይወሰኑ ተረዳችሁ አንዱ ከነዚህ ኬማኒ ነው ኬማኒ አዲስ አበባ ነው የምኖረው አለ በቃ he decided he wants to be here እዚህ መኖር ነው የሚፈልገው ቤት ኪራዩን ፈለገ ቢዝነሱን አመቻቸ ነገ ህይወቱን እያቃና ነው እና አዲስ አበባ ውስጥ ከምታስቡት በላይ በጣም ብዙ መጀመር የምትችሉት ቢዝነስ አለ እውነቴን ነው የምላችሁ እናንተ ችግራችሁ ምንድነው መሰላችሁ ውጭ ሀገር ከሆናችሁ የሆነ የምታገኙት ክብር ያለ ይመስላችኋል የሆነ ያገኙት የበላይነት አለና እሱን ማጣት አልፈልግም ብላችሁ ታስባላችሁ ከውጭ ሀገር ወደ ሀገር ቤት መመለስ ሽንፈት ነው የሚመስላችሁ ግን ሽንፈት አይደለም እውነት ለመናገር ማሸነፍ ነው እውነቴን ነው የምላችሁ ያሸነፋችሁት ደግሞ ያ የውጭ ሀገር የውሸት ኑሮ ነው ተረዳችሁኝ እዚህ ግን አገራችሁ ስትመጡ ቋንቋ ህዝቡ ቢዝነሳችሁ ኑሯችሁ ምግባችሁ ሁሉም ነገር ለእናንተ ነው የሚሆነው ለእናንተ የተሰራ አይ ቲንክ ኢትዮጵያ የተወለድንበት ምክንያት አለን እግዚአብሔር ሆን ብሎ ነው እዚህ ሀገር እንድንወለድ ያደረገን አይደለ ስለዚህ ምክንያታችን ደግሞ እዚህ ነው የምናገኘው ብዙዎቻችሁ ውጭ ሀገር ሆናችሁ ፐርፐዛችሁና የህይወት ሚኒንጋችሁ ትፈልጋላችሁ ግን ደግሞ I don't think you can find it over there like በጣም ብዙ ታላላቅ ሰክሰስፉል ሰዎች ሰርተው ገንዘብ አግኝተው ምናምን ኢትዮጵያ መጥተው መኖር ይጀምራሉ ግን ደግሞ መጨረሻ ላይ ሰክሰስፉል እስከምንሆን መጠበቅ የለብንም እላለሁ እኔ እዚህ መተናውን ሰክሰስፉል መሆን እንችላለን እላለሁ ይህም ደግሞ አሳይቼዋለሁ በተግባር እና please like let's come back to Ethiopia let's be stronger and let's be fucking ማርያምን አብዛኞቹ ወጣቶች አሁን በጣም ክሬቲቪቲ መቀላቀል ትፈልጋላችሁ ይኸው ሲድሮ መጥቶላችኋል እናንተ you know what I mean በዶላርም ተከፈለላችሁ በብርም አለ ከዛ ደግሞ ሌላ ቢዝነሶች መጀመር ትችላላችሁ ቲክቶክ አለላችሁ በጣም ብዙ ኦፖርቹኒቲ ነው ያለው so please come over and join seriously እኔ ካናዳ መሄድ አልፈልግም ምን ያደርግልኛል እዛ ተሰቃይቼ ነው የመጣሁት እውነት ለመናገር ብቸኝነቱ ብትሉ ከሰው አለ መግባባቱ ብትሉ በቃ just like በቃ የሆነ እረፍት አይሰማም ውስጥ ታውቃላችሁ የሀገር ሳርና የውጭ ሀገር ሳር ይለያያል እውነቴን ነው የምላችሁ እና trust me you were born here for a reason and you should come back for that reason you'll find አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ አያችሁ አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለበትም ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም መልፋት የለባችሁ ችግራችን ብዙዎቻችን እንለፋለን ችግሩ መልፋት ላይ ነው ያለው እስከለፋህ ድረስ ህይወት ሁሌም ከባድ ትሆናለች ከዛ ስንቴ ከተጎዳህ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው ለቀቅ ማድረግ እንዳለብህ ነው ሰው የፈለገውን ነገር እንዲመርጥ መፍቀድ እንዳለብህ ነው አንዳንዱ ሊወድህ ይችላል አንዳንዱ ላይወድህ ይችላል አንዳንዱ አትመቸውም አንዳንዱ ትመቸዋለህ በቃ it's just like that you know የምትወስነው ነገር አይደለም በቃ like አስገድደህ የምታሳምነው ነገር አይደለም so ማሳመን አቁሙ በቃ just like ኑሩ እንደሰው በቃ like you know what አዶናይ ይኖራል በቃ ይራመዳል ሱፍ ይለብሳል ስራው ይሰራል you know ቤተሰቦቹን ያግዛል ሰው ያግዛል ከተመቸው በቃ እነዚህ ነገሮች ተረዳችሁ ሰው ወደደ አልወደደና ነው የኔ ጉዳይ አይደለም ዝናብ ሲዘንብ ትደበራላችሁ ትጨናነቃላችሁ ፀሐይ ሲሆን በቃ ይደብራችኋል ምናምን ወይዘሩ ለራሱ ያጨናነቃችኋል ለምን መቆጣጠር ስለምትፈልጉ ነው መቆጣጠራችሁ የእግዚአብሔር ስራ ነው ለቀቅ አድርጉለት ለእግዚአብሔር ኦኬ ዛሬ ዘነበ ኦኬ ምን ላይ ፎከስ ላድርግ አቴንሽኔ ወዴት መሄድ አለበት ትኩረቴ ወዴት መሄድ አለበት you know ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ ችግራችን መቆጣጠር ስለምንፈልግ ነው ሰው መቆጣጠር እንፈልጋለን የአየር ጸባይ መቆጣጠር እንፈልጋለን ያለን ገንዘብ መቆጣጠር እንፈልጋለን እኛ ብቻ እንስራ እኛ ብቻ ጥሩ ነገር እናስብ እኛ ብቻ እንራመድ ወደ ምንፈልገው አላማ ሌላው ለእግዚአብሔር መተው ነው እሱ ነው የሚያውቀው እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል መለመን ታቆማላችሁ you know የራሳችሁ በር እንዳላችሁ በረከት እንዳላችሁ ታውቃላችሁ የመኪና እመኘው ነበር የመኪና አይምሮዬ ውስጥ ሲየው ነበር ካናዳ ያለው አስተዋውሳለሁ ዩሱፍ አርጌ በሹፌር የመኪና እንደምንነዳ እኔ አውቀው ነበር
ጋይስ እምነታችሁ ለካስ እውን ይሆናል። law of attraction ይሰራል። your imagination becomes your reality ይሉታል you know so እንዴት አድርጌ ነው ከዛ ተነስቼ ወደዚህ የመጣሁት because ልብ ብላችሁ ካስተዋላችሁ ድሮ ድህነት ውስጥ ሆኜ ችግር ውስጥ ሆኜ የተናገርኳቸው እንዳለ ነገሮች በአጠቃላይ ምኞቴ እውን ሆኖልኛል። አሁን እየኖርኩት እገኛለሁ። እናንተም በተግባር አይታችሁታልና so ልመክራችሁ የምፈልገው ነገር ምንድነው ጋይስ ስኬት ውስጥ መድረስ ከፈለጋችሁ አይምሯችሁ ነው መቆጣጠር ያለባችሁ። ማንም ሰው ሊጎዳችሁ አይችልም። አብዛኛው ሰው ሊተርባችሁ ሊሞክር ይችላል። አብዛኛው ሰው ሊያወድቃችሁ ይሞክራል። ማንም እንደሆናችሁ ዜሮ እንደሆናችሁ you know ከነሱ ድጋፍ ውጪ ምንም እንደማትሆኑ ሊያሳዩአችሁ ይሞክራሉ። ከናንተ የበለጡ እንደሆኑ ሊያሳዩአችሁ ይሞክራሉ። እናንተ በእነሱ ተጠቂ መሆን የለባችሁም። ተጠቂ የምትሆኑት ባይ ዘ ወይ በአይምሯችሁ ነው እንጂ በእነሱ ሰዎች አይደለም። መጥቶ ቢተርቧችሁ የራሳችሁ ጉዳይ። ተረባው እነሱ ውስጥ ነው ያለው እንጂ እናንተ ላይ አይደለም ያለው። የእናንተ ጸጉር ጥቁር ከሆነ 100,000 ሰዎች መጥተው ጸጉራችሁ ቀይ ነው ቢሏችሁ ጸጉሬ ቀይ ነው ብላችሁ የምታምኑ ከሆነ ዛሚንስ እናንተ ስኬት ውስጥ መድረስ አቅም የላችሁም ማለት ነው። ስኬት ውስጥ የሚደርስ ሰው 1 ሚሊዮን ሰው መጥቶ ጸጉርህ ቀይ ነው እያለው ግን ደግሞ ጸጉሩ ጥቁር እንደሆነ የሚያቅ ሰው ነው። ተረዳችሁኝ? ስለዚህ ለራሳችሁ ቁሙ። የወሰናችሁበት ህይወት ለመድረስ ለራሳችሁ ቁሙ። ተስፋ እንዳትቆርጡ። እምነታችሁ ነው የናንተ አዳኝ። እምነታችሁ በእግዚአብሔር ያላችሁ እምነት። በእግዚአብሔር ማመን ማለት በምትፈልጉት ነገር ማመን ማለት ነው። በስኬት ማመን ማለት ነው። ድህነት፣ ስቃይ፣ ችግር፣ ማጣት የሚያጋጥሙን አብዛኞቻችን በውስጣችን አላመንም ማለት ነው። እግዚአብሔር ከዚህ ነገር ያወጣኛል ብለን አምነን መስራት አልጀመርንም ማለት ነው። ከስራ በፊት እምነት ይቀድማል። እምነት እንጀምር፣ ከዛ ስራ እናስከትል። ስኬታችን በየመንገዱ ይሆናል። ያንኳኳነው በር ይከፈትልናል። አንድ በር ይከፈትልኛል ብለህ ካላሰብ በሩ አይከፈትልህም። ልንገራችሁ፣ ምክንያቱም አትከፍተውማ፣ አትሞክረውም። ችግሩ እሱ ነው። አንድ በር ሄዳችሁ ይከፈታል ብላችሁ እንደዚህ አድርጋችሁ ለመክፈት ያ በር ይከፈታል ብላችሁ ማመን ይኖርባችኋል። ልብ ብላችሁ ካስተዋላችሁ ስንት ጊዜ ነው የሆነ በር ተቆልፏል ብላችሁ አምናችሁ ከዛ ሳትሞክሩት የቀራችሁ? ከዛ ከ5 ደቂቃ በኋላ እንደ ክፍት እኮ ነው ብለው እንደ ቀልድ ሲከፍቱት ዋው ምናምን ብለ ስትስቁ። ህይወትም እንደዚህ ነች። መጀመሪያ ማመን ይኖርብናል። በሩ እንደሚከፈት ማመን ይኖርብናል። ከዛ እጃችን ራሱ ይዘረጋል፣ ከፈት እናረጋታለን፣ ሳብ እናረጋለን፣ እንገባለን ማለት ነው ወደ ስኬታችን። ተረዳችሁኝ አይደለ? ወዳችኋለሁ። ህይወት በጣም ጸዴ ነች። በምንም ተአምር ተስፋ እንዳትቆርጡ። ዲሲፕሊን ያስፈልጋል። ዲሲፕሊን የምትሆኑት ደግሞ በመስራት በመፍጋት ብቻ ላይ ሳይሆን በእምነታችሁ ነው። ስኬታማ ሆናለሁ የሚለው እምነታችሁ፣ ቆንጆ ነኝ የሚለው እምነታችሁ፣ አንደኛ ነኝ የሚለው እምነታችሁ፣ በዛ ነው ዲሲፕሊን የምትሆኑት። አትልቀቁት። ያ እምነት እንደ ዘበኛ እውነቴን ነው የምላችሁ፣ ጠብቁት ነው የምላችሁ ነኝ። ጠብቁት። እሺ፣ ወዳችኋለሁ በጣም ከምታስቡት በላይ ማለት ነው። ቻው። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት፣ ቁጭት እንድትወጡ ነው። የኔ አላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ ማለት መጎረር አይደለም። ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎትህ መቀነስ ማለት ነው። ኮንፊደንስ ማለት እሺባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይውህና የጥሩ ነኝ አስተሳሰብ እየቀነስክ ፍትሃዊ መሆን ነው፣ ለራስህም ለሌሎችም ሰዎች ነው። እኔ በጣም ብዙ ልነግራችሁ የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውሱታላችሁ። ከሰውነቴ ጀምሮ የነበረኝ አኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። ከስቃይ እንድትወጡ፣ ድንን ማለት እንድታቆሙ፣ በሰው ምክንያት መደበቅ እንድታቆሙ፣ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ እፈልጋለሁ። ኦፍ ኮርስ እድሜ 26 ነው አሁን ጋይስ። በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበርና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ ኑና ህይወት ቀምሳችሁ ተመለሱ። በቃ ራሳችሁ ፈልጉ፣ ራሳችሁ ታገኛላችሁ። ህይወታችሁ ላይ ስታክ ያረጋችሁ የያዛችሁ የቆለፋችሁ ነገር ካለ እሱን አግኝታችሁ ትመለሳላችሁ።